ይህንን ደግሞ ጓደኞች ይወቁልሽ። ለአንቺ ሚስጥር ትደብቃለች ብለው የሚያወሩት እኔ አለቅሽም እኮ ያስወር እኛ ጋር ስትመጪ ምን እንደምትቀደጂ አማራ ሰው ጋር ስትሄጂ እኔ ለዚህ እንገርሽ አይደለ አይስዌር 100 ጊዜ ቤታዩ ትግደለኝ። እንዲህ እንደምታያት አይደለችም ቤታዩ። እግዚአብሔር ምስክሬ ነው የምላችሁ። አሁን ቤታዩ ባቅ ትላለች አይደለ፣ ግን እንድችብላ ስላለፈችበትም ስለምታልፍበትም ስለ አማራ እንዲህ ብላ ሚስጥር ታወጣላችሁ። አይውል ትራ ያደታል። ይቺ ግን ፎቃቃ የድሮ የጣሊያን ሸሌ ትዝ ይላችሁ። የጣሊያን ሸሌ ማለት ብር ትሰጡታላችሁ 10 ሳንቲ ነበራሉ ሲሰጣቸው ይሄ ሰውዬ የራስ ገዝ ምናምን እንዲህ ነው ብላ ያወራሉ። ድሮ የኛን ታጋዮች የኛን ኢቨን ትልልቅ አባቶችን ጀግኖቹ የተገደሉት በእኛ ሴቶች የእነሱ ልጅ ናት። ይቺ ሰው እንዳትመስላችሁ። ከዛ ሁል ጊዜ ድሬዳዋ ትያለሽ። እኔ እኮ ሀገር ቤት አላኖር ብለውኝ ወደ ዱባይ የመጣሁት ካሳመነው ጽጌ ጋር እሰራ ነበር ብሎ ሲለኝ ከአልጋ ላይ ተነስቼ ደንግጬ ታጥቤ እኔ መኖር እፈልጋለሁ ብዬ ዛሬ ግን አማራዎች ባደግኩበት ከንቲባ መሬት በሰጠኝ ሀገር ላይ ከፋኖ ጋር ጭራሽ ካሳመነው ጽጌ ጋር ብለሽ አንቺ ከፍት አሁን እኔ ሄጄ ይህ ምስኪን ልጅ ካሳመነው ጽጌ ጋር ይሰራል ብዬ እንድነግርልሽ ነው የፈለግሽው? ዱባይ መጥቷል ቢሰራ ወንድሙ አለ እኮ ብለሽ ያልሽኝ ኢትዮጵያ ውስጥ ቦሌ የሚኖርበት ገርጂ አካባቢ ወንድሙ አለ ብለሽ ያልሽ አንቺ ባለጌ። እኔ ውሸታምሽ ነው ልንገርሽ አይደለም የዚህን ያለም ቀዳዳ አማን እኔ እንደዚህ ቀዳዳም አይመስለኝ እንደዚህ አይነት ሚስጥር የሚነግርሽ ግን እኔ ጋር ለመለጠ ፈልገሽ ነው። ጂጂ የፈረደባት ጂጂ አንቺን ብር ስለበላሽ ዩቲንክ ዱም አድርገሽኛል። በደህናም ጊዜ አትነግሪኝም ነበረ ያለው አከሌ የሚባለው ካሳመነው ጽጌ ጋር ይሰራል ብዬ እንድበቀልልሽ ነው የፈለግሽው ለአንቺ። እኔ ባለጌ አይደለም። ነግበኔ ነው እንዳንቺ ያለው እንኳን እኔ በዚህ በፖለቲካ 15 ዓመት ጥርሴን የነቀልኩትኝ። እውነትም ምንድን ነው ያልሽው? የምን የተረሳ ባንክ ነው ያልሽኝ? ስሚ እንዳንቺ ያሉት